ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ፋኖና የኦሮሞ ነጻነት ሰራዊት አዲስ አበባን ከበዋል፣ ብልጽግናን እንቀብረዋለን ሲሉ ደብረጽዮን ገብረ ሚካኤል ተናገሩ። ከመቀሌ ልዩ ሰበር መረጃ ደርሶናል፣ በዝርዝር እናቀርበዋለን። በገዳም ላይ በተፈጸመ የድሮን ጥቃት 7 መነኮሳት መገደላቸውንና ሌሎች መቁሰላቸው ተዘገበ። ልዩ ዘገባ አዘጋጅተናል፣ በቆይታችን ተሰሙታላችሁ። ከንቲባ አዳነች አቤቤ ታጥረው የተተው መሬቶች ላይ ጥብቅ እርምጃ እንደሚወስዱ አስጠነቀቁ። የኢራን አጋር የሆኑ ኃይሎች በቀይ ባህር የመርከቦች መተላለፊያ መስመር ላይ የጣሉት እገዳ በዓለም አቀፍ የንግድ እንቅስቃሴ ላይ ተጨማሪ መደናቀፍ ይሆናል የሚል ስጋትን ፈጥሯል። ከባህር ማዶ የመረጥነው ርዕሰ ጉዳይ ነው። ውድ ቤተሰቦቻችን በሰዓቱ የመረጃ ጊዜያችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር እናቀርባለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦች ዕለታዊ የምንዛሬ ዋጋ አስቀድመን ነው መረጃዎቹን በዝርዝር ወደ እናንተ የምናቀርበው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 158 ብር ተገዝቶ 162 ብር እየተሸጠ ነው። ፓውንድ ስተርሊንግ 208 ብር ከ8 ሳንቲም ተገዝቶ 213 ብር የሚሸጥ ሲሆን የአውሮፓ ዩሮ 181 ብር ከ5 ሳንቲም ተገዝቶ 185 ብር ከ1 ሳንቲም ይሸጣል። የስዊዝ ፍራንክ 192 ብር ከ5 ሳንቲም ተገዝቶ 196 ብር ከ4 ሳንቲም የሚሸጥ ሲሆን የኩዌት ዲናር 506 ብር ከ6 ሳንቲም ተገዝቶ 516 ብር ከ7 ሳንቲም ይሸጣል። የቻይና ዩዋን 23 ብር ተገዝቶ 23 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤምሬቶች ድርሃም 43 ብር ከ2 ሳንቲም ተገዝቶ 44 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 42 ብር ከ3 ሳንቲም ተገዝቶ 43 ብር ከ1 ሳንቲም የሚሸጥ ሲሆን በእያንዳንዱ የውጭ ሀገር ገንዘብ ላይ 6 ብር ከ7 ሳንቲም ተጨማሪ ጉርሻ አለው። በገዳም ላይ በተፈጸመ የድሮን ጥቃት 7 መነኮሳት መገደላቸውንና ሌሎች መቁሰላቸውን የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ አስታወቀ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት አባይ ቅድስት ማርያም ገዳም ሐምሌ 15 ቀን 2018 ዓ.ም መነኮሳት በጸሎት ላይ እያሉ በደረሰባቸው የድሮን ድብደባ እስካሁን 7 መነኮሳት ህይወታቸው ሲያልፍ 10 መነኮሳት ደግሞ በከባድ ሁኔታ መቁሰላቸውን አረጋግጠናል ሲል ፓርቲው ባወጣው መግለጫ አስታውቋል። ባለፉት 8 ዓመታት በተመሳሳይ በሃይማኖት ተቋማት፣ በእምነት አባቶች፣ ምዕመናንና በመስጂድ በአብያተ ክርስቲያናት ላይ የተፈጸሙ ጥቃቶች ከዚህ ቀደም ባልታየና ባልተሰማ መልኩ የተበራከተው የዕለታዊ የዜና ርዕሶች ሆነው ቆይቷል ብሏል ፓርቲው። በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ገዳሞችና መነኮሳት፣ ምዕመናንና ተቆርቋሪዎች ላይ መጠነ ሰፊ ወንጀሎችና ማዋከቦች የተፈጸሙ መሆናቸው የአደባባይ ሀቅ ነው ብሏል ፓርቲው። ከዚህ ቀደም የካቲት 28 ቀን 2018 የትላንትናው ጥቃት በተፈጸመበት ደቡብ ወሎ ዞን መሃል ሳይንት ወረዳ የምትገኝ አስተሪዮ ማርያም ቤተክርስቲያን ስርዓቱ ባደረሰው ከባድ የመድፍ ድብደባ ስትወድም የደብሩ አስተዳዳሪ ቆሞስ አባ ሞገስ ፍስሐን ጨምሮ 7 ዲያቆናትና መነኮሳትን ገድሏል ብሏል። ከ15 በላይ ንጹሃን ዜጎች መቁሰላቸው የቅርብ ጊዜ እውነታ ነው ብሏል። እንዲህ አይነት የሃይማኖት አባቶችንና ቅዱሳት መካናንን ኢላማ ያደረገ ጥቃት ከድግግሞሹና አጠቃላይ ሁኔታው በመነሳት በዓላማና በእቅድ የሚፈጸም ነው ብሎ እንደሚያምን ፓርቲው አስታውቋል። የሀገራዊ ምክክር ኮሚሽኑ ባለፉት 3 ዓመታት ብቻ ከአጠቃላይ በጀቱ 71.5 በመቶ መጠቀሙን ገለጸ። የሀገራዊ ምክክር ኮሚሽኑ ከተቋቋመበት ጊዜ ጀምሮ ባሉት ተከታታይ 3 ዓመታት ማለትም ከ2014 እስከ 2017 ድረስ ከተመደበለት አጠቃላይ ከ1.3 ቢሊዮን ብር በጀት ውስጥ 962 ሚሊዮን ብር በላይ ማለትም 71.5 ገንዘብ ስራ ላይ መዋሉን ከተቋሙ አፈጻጸም
ሪፖርት ሰነድ ለመመልከት ተችሏል። ኮሚሽኑ በተቋቋመበት 2014 በጀት ዓመት ከ19 ሚሊዮን 800 ሺህ ብር በላይ ሲጠቀም በ2018 በጀት ዓመት 75 ሚሊዮን 342494 ብር፣ በ2016 ደግሞ 484 ሚሊዮን 545639 ብር ስራ ላይ ማዋሉን በሰነዱ ተጠቅሷል። በሌላ በኩል በ2017 በጀት ዓመት ኮሚሽኑ 379 ሚሊዮን 430 ሺህ ብር በላይ ተጠቅመዋል። በተጨማሪም ከተባበሩት መንግስታት ድርጅት የልማት ፕሮግራምና አጋር አካላት ከ2022 እስከ 2025 አውሮፓውያን ዘመን አቆጣጠር ከ705 ሚሊዮን 844 ሺህ ብር በላይ ድጋፍ ማግኘቱን በሪፖርቱ የገለጸው ኮሚሽኑም ከ685 ሚሊዮን 837 ሺህ ብር በላይ የሚሆነው ጥቅም ላይ መዋሉን አስታውቋል። የፋይናንስ አጠቃቀም ግልጸኝነትና ተጠያቂነትን ለማረጋገጥ ዓመታዊ የ3 ወርና የወርሃዊ ፕሮግራም በጀት የገንዘብ ፍሰት መግለጫ በማዘጋጀት ለገንዘብ ሚኒስቴር ሲያቀርብ መቆየቱን ኮሚሽኑ ጠቅሷል። የፋይናንስ ሰነዶችን በማደራጀት ለውስጥና ለውጭ ኦዲተሮች በማቅረብ ኦዲት ሲያስደርግና የስራ ክንውኑን ሲገልጽ እንደነበረ ኮሚሽኑ ገልጿል። ከተገኘው ቀጥታ የገንዘብ ድጋፍ በተጨማሪ ኮሚሽኑ በተለያዩ ክልሎችና ከተማ አስተዳደሮች ከሚገኙ በጎ ፈቃደኞች፣ የባንክ ሰራተኞች፣ የጸጥታ አካላት፣ ጋዜጠኞች እንዲሁም የጉልበት ድጋፍ የሚያደርጉ አካላት ከፍተኛ የሆነ የአይነትና የአገልግሎት ድጋፍ ማግኘቱ በሪፖርቱ ተመላክቷል። በህወሓትና በፌዴራሉ የብልጽግና ፓርቲ መንግስት መካከል ያለው የፖለቲካና የዲፕሎማሲ አለመግባባት አሁን ላይ ወደ ከረረ የቃላት ጦርነትና ፕሮፓጋንዳ ጦርነት ተሸጋግሯል። የሁለቱ ወገኖች የመገናኛ ብዙሃን ከፍተኛ ባለስልጣናት እርስ በርስ የሚሰነዝሩት ግልጽ እና ጠንከር ያለ ውንጀላ የአካባቢውን የፖለቲካ ሁኔታ እንደገና ወደ ስጋት ማዕቀፍ ውስጥ እንዲገባ አድርጎታል። በዚህ የከረረ ሁኔታ ውስጥ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይ ክልል በተለያዩ አካባቢዎች ከተደረጉ ህዝባዊ መድረኮች በአንዱ ላይ ያደረጉት ንግግር የውጥረቱን ደረጃ ከፍ አድርጎታል። ዶክተር ደብረጽዮን በህዝባዊ መድረኩ ላይ እንደተናገሩት በትግራይ ክልል ህልውና ለማረጋገጥ የሚደረገውን ትግል ህዝቡ ሙሉ በሙሉ እንዲደግፍ ጥሪ አቅርበዋል። አክለውም ህልውናችንን በዘላቂነት ለማረጋገጥ አደጋውን ለመቀልበስ ከኦሮሞ ነጻነት ሰራዊት ኦላና ከፋኖ ታጣቂዎች ጋር በመተባበር ብልጽግናን እንቀብረዋለን በማለት ጠንከር ያለ መልእክታቸውን አስተላልፈዋል። ዶክተር ደብረጽዮን አክለውም የፋኖና የኦላ ኃይሎች አዲስ አበባን ከበዋል፣ ለለውጥ እየተቃረቡ ነው ያሉ ሲሆን የህወሓት ታጋዮችና ደጋፊዎች ከሌላ ተቃዋሚ ታጣቂዎች ጋር በመሆን የጋራ ትግላቸውን ማጠናከር እንዳለባቸው አሳስበዋል። ይህ የደብረጽዮን ንግግር በሁለቱ ወገኖች በኩል የሚደረገውን የፕሮፓጋንዳ ዘመቻ በፕሪቶሪያ ሰላም ስምምነት የተገኘውን አንጻራዊ ሰላም አደጋ ላይ የሚጥል አዲስ ወታደራዊ ግጭት አይቀሬ እንደሚሆን የገለጸ ነው። በሌላ በኩል ከፌዴራሉ መንግስት በኩል የተሰጡ ምላሾችም የህወሓት አመራሮች ክልሉንና ሀገሪቱን ወደ አላስፈላጊ ጦርነት ለመክተት እየሞከሩ እንደሆነ በመግለጽ ላይ ናቸው። በአሁኑ ወቅት በሁለቱም ወገኖች በኩል እየተደረገ ያለው የቃላት ልውውጥ፣ የስድድብና የዛቻ መግለጫ እየጨመረ መምጣቱ ቀድሞ የነበረውን ስጋት ወደ ተጨባጭ ጦርነት ስጋት እንዳይቀየር የሲቪል ማህበራትና የሰላም ወዳዶች ጥሪያቸውን በማቅረብ ላይ ይገኛሉ። ከንቲባ አዳነች አቤቤ ታጥረው የተተው መሬቶች ላይ ጥብቅ እርምጃ እንደሚወስዱ አስጠነቀቁም። የአዲስ አበባ ከተማ አስተዳደር ታጥረው ያለምንም አገልግሎት የተቀመጡ መሬቶችን በማጣራት በሚቀጥሉት 2 ወራት ውስጥ ጥብቅ እርምጃ እንደሚወስዱ ከንቲባ አዳነች አቤቤ አስታውቀዋል። ከንቲባዋ ይህን ያስታወቁት በከተማ አስተዳደሩ የ5 ዓመት ስትራቴጂካዊ እቅድና የ2018 በጀት ዓመት አፈጻጸም ግምገማ አጠቃላይ መድረክ ላይ ነው። እንደ ከንቲባዋ ገለጻ አዲስ አበባ መሬት ታጥሮ የሚቀመጥባት ከተማ መሆን እንደሌለባት ቀደም ሲል የተደረሰውን ስምምነት የሚጥሱ አካላት ተጨማሪ እድል እንደማይሰጣቸው አስጠንቅቀዋል። በሌላ በኩል በከተማዋ የሰላምና ደህንነት ሁኔታ የተረጋጋ መሆኑን በመግለጽም በርካታ ሀገር አቀፍ እና ዓለም አቀፍ ዝግጅቶች ያለ ደህንነት ችግር በሰላም መጠናቀቃቸውን አስታውሰዋል። በተጨማሪም የከተማዋ ገቢ አሰባሰብ ስርዓት መዘመኑ ውጤታማ መሆኑን ጠቅሰው በአፍሪካ ኢኮኖሚክ ኮሚሽን ጥናት መሰረት የአዲስ አበባ ገቢዎች ቢሮ በአፍሪካ ከተመረጡ 6 ምርጥ ከተሞች መካከል በአሰራር ደረጃም አንደኛ መሆኑን ገልጸዋል። ከንቲባ አዳነች አክለውም በጤናው ዘርፍ የሕክምና ባለሙያዎች የሙያ ስነ ምግባርና የአገልግሎት ጥራትን ማሻሻል፣ ባለፉት 5 ዓመታት የተከናወኑ የጤና አገልግሎት የመሰረተ ልማት ስራዎች ከቀደሙት ዓመታት ጋር ሲነጻጸሩ በእጥፍ መጨመራቸውን ገልጸዋል።
ወደ ውጭ ዘገባችን ስናልፍ የኢራን አጋር የሆኑ ኃይሎች በቀይ ባህር መርከቦች መተላለፊያ መስመር ላይ የጣሉት እገዳ በዓለም አቀፍ የንግድ እንቅስቃሴ ላይ ተጨማሪ መደናቀፍ ይሆናል የሚል ስጋትን ፈጥሯል። ኢራን የሆርሙዝ ወሽመጥን በመዝጋቷ በፋርስ ባህረ ሰላጤ የመርከቦች እንቅስቃሴ ላይ ከፍተኛ ጫና ተፈጥሯል። አጋሮቹ ቀድሞ በቀይ ባህር በኩል ሌላ ግንባር ለመክፈት ሲዝቱ ቆይተዋል። አሁን ሰሜናዊ የመን የሚቆጣጠሩትና በኢራን የሚደገፉት ሀውቲዎች የዓለም 12 በመቶ የነዳጅ ፍጆታ የሚጓዝበትን ወደ ቀይ ባህር የሚያስገባውን የባብል መንደብ ወሳኝ የባህር መተላለፊያ በኩል የአሜሪካ ወዳጅ የሆነችው የሳውዲ አረቢያ መርከቦች እንዳያልፉ እገዳ ጥሏል። ሰኞ ሐምሌ 13 ቀን 2018 የሀውቲ ወታደራዊ ቃል አቀባይ ያህያ ሳሬ እንደተናገሩት በመርከቦቹ ላይ እቀባ የተጣለው ሀውቲዎች በሚቆጣጠሯቸው አካባቢዎች በሚገኙ ወደቦችና የአውሮፕላን ማረፊያዎች ላይ ሳውዲ ለጣለችው እገዳ አጸፋ ነው። በምላሹ የሳውዲ አረቢያ ውጭ ጉዳይ ሚኒስቴር ክሱን አውግዞም ሀገሪቱ በዓለም አቀፍ ሕግ መሰረት መርከቦችን ለመከላከልና አስፈላጊውን ሁሉ እርምጃ ትወስዳለች በማለት ዝተዋል። ሀውቲዎች ከ10 ዓመታት በፊት በሰነአ የነበረውን የሀገሪቱን መንግስት ካስወገዱ በኋላ የመን በእርስ በርስ ጦርነት ውስጥ ወድቃለች። የመን መንግስት ወደ ስልጣን ለመመለስ በሳውዲ አረቢያ የሚመራ የአረብ ሀገራት ጥምረት ጣልቃ መግባቱ ይታወሳል። 12 ዓመታትን ባስቆጠረው ጦርነት ከ150 ሺህ በላይ ሰዎች የሞቱ ሲሆን በተባበሩት መንግስታት ግምት መሰረትም ከ22 ሚሊዮን በላይ ሰዎች ለእርዳታ ፈላጊነት ያጋለጠው በዓለም ከሚጠቀሱ የሰብአዊ ቀውሶች አንዱ እንዲሆን አድርጓል። ሀውቲዎች ከሳውዲ ወደቦች የሚነሱና ወደ ሳውዲ የሚያመሩ መርከቦች በደቡባዊ ቀይ ባህር በኩል እንዳያልፉ በማገዳቸው በርካታ መርከቦች አቅጣጫቸውን ለመቀየር ተገደዋል። ውድ ቤተሰቦቻችን የሰዓቱ መረጃዎች በዚህ ያበቁ። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ አመስግነን ተሰናበትን።